ኤክቶፒክ እርግዝና ኤክቶፒክ ፕሬግናንሲ ለይህ የሚከሰተው የወሊድ ጸባይ ፌርቲሊቲ አይደል በመደበኛው ማህፀን ውስጥ ኤቴረስ ብሎ ሳይተካከል በሌላ ቦታ ሲጣበቅ ነው። በብዛት በየወሊድ ቱቦ ፋሎፒያን ቲዩብ ውስጥ ይከሰታል። ነገር ግን በማህፀን አንደባቢ አቪያሪን ኬርቬች ወይም የሆድ ክብደት ይህም እንዲሁም ሊሆን ይችላል። ምንነቱ እና አደጋዎች 1. ምልክቶች የሆድ ብርቱካናማ ህመም በአንድ ጎን ብርቱካናማ የወር አበባ መዘግየት ከመጣ በኋላ የደም መሰስ ቫጂናል ብሊዲንግ ለፍ ወይም ደም መስገድ ሻውደር ፔይን ከደም መጨናነቅ የተነሳ ዘንጋቢነት ማቅለሽለሽ ወይም ማዝንጋት 2. ምክንያቶች የወሊድ ቱቦ ጉዳት ለምሳሌ ከቀድሞ ሊሽ የሴት ሕንፃ ኢንፌክሽን ወይም ቀዶ ጥገና የሆርሞን ለውጦች የወሊድ መቆጣጠሪያ ዘዴዎች ኢሄድ በመጠቀም ከሆነ 3. አደጋዎች የወሊድ ቱቦ ስበት ፌፕቴር ለፍ ውስጣዊ የደም መፍሰስ ሕይወት የሚገባ ሁኔታ ሕክምና ዶክተር ማረጋገጥ በአልትራሳውንድ አልትራሳውንድ እና የደም ፈተና ሂክር ደረጃ አማራጮች መድኃኒት ሜቶፕሬቼት ለትንሽ ኤክቶፒክ እርግዝና ቀዶ ጥገና ላፓሮስኮፒክ ወይም ክፍት ሕንፃ የተበላሸውን ቱቦ ለማስወገድ ጠቃሚ መረጃ ኤክቶፒክ እርግዝና ወደ መደበኛ ሕፃን አያድግም እና ወዲያውኑ ሕክምና ያስፈልገዋል። የወደፊት እርግዝና ዕድሎች በከፍተኛ ደረጃ ይሻሻላሉ በተለይ አንድ ቱቦ ከቀረ። ከጤና አጠባበቅ ባለሙያ ሞበጊያን ጋር ወዲያውኑ ያነጋግሩ ከምልክቶች ጋር ከተጋጠሙ። ተጨማሪ ጥያቄ ካለዎት ይጠቁሙ።